የአይኤምኤፍ ብድር ለምንድን ነው እንደዚህ የሚከብደው? አብዛኞቻችሁ እንደምታውቁት ኢትዮጵያ ለ3.4 ቢሊዮን ዶላር አይኤምኤፍ ተበድራለች 2024 ላይ እና ከዛ ጊዜ ጀምሮ በጣም ብዙ ቼንጆች አሉ ሀገሪቱ ውስጥ እና አብዛኛው ለውጥ ደግሞ ትልቅ ተጽዕኖ እየፈጠረ ያለው ሰፊው ማህበረሰብ ላይ ነው። ማለት የዋጋ ግሽበትን በመጨመር ለማህበረሰቡ ገንዘብ የሚሰበሰብበት ሚንሶች ስለበዙ ጫናው ሰፊው ማህበረሰብ ላይ ነው እና የአይኤምኤፍ ብድር የሚከብድበት ምክንያት በዚሁ ምክንያት ነው። አይኤምኤፍ ለአንድ ሀገር አንድ ብድር ሲያበድር በትንሹ ወደ 20 ሪኳየርመንት ይኖረዋል። እነዚህ ሪኳየርመንቶች ደግሞ ቀላል አይደሉም። የሀገሪቷን የኢኮኖሚ ስትራክቸር የሚቀይር ኢንተርናል ገቨርናንሷን የሚቀይር አይነት ሪኳየርመንቶች ይዞ ነው የሚመጡት እና እነዚህ ሪኳየርመንቶች ደግሞ ሲፈጸሙ በፌዝ ከፋፍለው ነው። ማለት አንድ ሀገር ሁሉንም የጠየቀችውን ብር በአንዴ ካገኘች እነሱ የጠየቁትን ሪኳየርመንት አትፈጽምም ብሎ ስለሚያምኑ የሆነ ያህል ሪኳየርመንቱ ስታሟሉ የሆነ ያህል ብር እየለቀቁላችሁ፣ አሁንም የሆነ ያህል ስታሟሉ የሆነ ያህሉን እየለቀቁላችሁ ነው የሚሄዱት እና የእኛ ሀገርም ለምሳሌ 2024 ላይ ብር ፍሎት እንዲያደርግ ተደርጎ ነበረ። ከዛ ኢሚዲየትሊ የኖርማል እቃዎች ፕራይስ ነዳጅም ፈርቲላይዘርም ጨምሮ ከፍ አለ። ኢኒሻሊ ኢኮኖሚ ሾክ ውስጥ ገብቶ ነበር ማለት ነው። በዛ ሰዓት ናሽናል ባንክ ፎከሱ የነበረው ብር ማተማቁሙ ከአይኤምኤፍ እና ከወርልድ ባንክ ብድሩን መቀበል ነበረ ማለት ነው። እዛ አሁን 2026 ላይ ሪስትራክቸሪንጎች ተጀመሩ። ትናንትና ደግሞ እንዳየነው አይኤምኤፍ ጭንቀት ጊዜ አበዳሪ እንደሆነች አንድ ነገር ከሌላ ብድር ለመውጣት ነው የምታበድረው ብለን አይተን ነበረ። ይሄ ማለት ኢትዮጵያ 3.4 ቢሊዮን ዶላሩን የተበደረችው ኦልሬዲ ሌላ ብድር ኖሮባት መክፈል አቅቷት ነበር ማለት ነው። 2023 ላይ የ33 ሚሊዮን ዶላር ዩሮ ቦንድ ብድር መክፈል አቅቷት እንዲሁም ደግሞ በአጠቃላይ የ7 ቢሊዮን ዶላር የፎሪን ፔመንት ያልከፈለችው አለ እና ልክ እነዚህ ላይ ዲፎልት ስታደርግ ነው ማለት ነው አይኤምኤፍ ብቅ ያሉት። አሁን ያለንበት ፌዝ የሪስትራክቸሪንግ ፌዝ ነው ማለት ኢኒሻል ሾኩ ተፈጥሯል። አሁን ግን ብድሩን መመለሳችንን እርግጠኛ መሆን ይፈልጋሉ። ስለዛ ብዙ አይነት ታክሶች እንዲኖሩ፣ ድጎማዎች እንዲነሱ ምናምን ነገር ዲማንድ ያደርጋሉ ማለት ነው። የመጨረሻው ፌዝ ላይ 2028 ላይ ኤክስፔክት የሚደረገው ያው ኮንፍሊክት ከሌለ ሁሉ ነገር ስሙዝሊ ከሄደ ኢኮኖሚው ስታብላይዝ ያደርጋል ነው የሚሉት እና እዚህ ላይ ያለ ነው። ምን ታስባላችሁ? አይኤምኤፍ እንደሚለው ኢኮኖሚው ስታብላይዝ የሚያደርግ ይመስላችኋል? 2028 ላይ ሀሳባችሁን ኮሜንት አስቀምጡልኝ። በአሁኑ ሰዓት ሁላችንም እያቃጠለን ያለው አንድ ስም አለ፣ አይኤምኤፍ። ታላቁ የኢትዮጵያ አበዳሪ የ3.4 ቢሊዮን ዶላር ብድር ለማግኘት እየከፈልንበት ያለው ዋጋ ምንድን ነው? እስከ መቼስ ነው የሚለውን ነገር ሳልነግራችሁ በፊት ማስጠቀስ እንመለስ። ሱቆች ለምትፈልጉ ሰዎች ሜሪት ፕሮፐርቲስ በዚህ ሰዓት መርካቶ ተክለ ሃይማኖት የሀጂ ዜኑ መስጅድ አጠገብ በ11 በ22 እና በ32 ካሬ ጽድት ያሉ ሱቆችን እየገነባ ይገኛል እና ከ640 ሺህ ቅድሚያ ክፍያ ጀምሮ እስከ 3.3 ሚሊዮን ሙሉ ክፍያ ጋር እንደዚህ አይነት ሱቆች ማግኘት የምትፈልጉ ከሆነ ከላይ ባለው ስልክ ደውሉላቸው። እንቀጥል። መጀመሪያ ስለ ኢትዮጵያና ስለ አይኤምኤፍ ከማውራታችን በፊት አይኤምኤፍ ምን እንደሆነ ማወቅ አለብን። አይኤምኤፍ ማለት ክራይሲስ አበዳሪ ነው ማለት አንድ ሀገር በቃ መኖር ሲያቅታት በጣም ችግሩ ስትወድቅ የምትጠራው አይኤምኤፍን ነው። ታዲያ አይኤምኤፍ የሚሰጣቸው ብድሮች የአፍሪካኖችን እጅ የሚጠመዝዝ እና ጭንቀት ውስጥ የሚከት አይነት ነው። እዚህ ጋር የምታዩት ሰውዬ የአይኤምኤፍ ቺፍ ኢኮኖሚስት ነበር እና ኬነት ሮጎፍ ይባላል እና ምንድን ያለው አይኤምኤፍ የምታበድረው ኤክስፕሎዲንግ ዴት ቱ ጂዲፒ ሬሾ ላላቸው ሀገራቶች ነው ማለት ብድር መስጠት የሚመቻቸው ኦልሬዲ ብድር ውስጥ ወድቆ ለሚሰቃይ ሀገር ነው ማለት ነው። ለምሳሌ በ2021 ለጋና ኦልሬዲ ጭንቀት ውስጥ እየነበረች በብድር ከኮቪድ እንድታገግም 1 ቢሊዮን ዶላር ሰጧት። ከዛ በኋላ 2023 ላይ ያኛውን አልከፈለችም፣ የ1 ቢሊዮን ዶላር አልከፈለችም። እሱን ሳትከፍል ማለት ነው የእሱ ሪስክ ሀይ እንደሆነ እናውቃለን እያሉ 2023 ላይ 3 ቢሊዮን ዶላር ጨመሩላቸው። ወደ 2023 ላይ ያሁላ ብር የጨመሩላቸው ጋና 2022 ላይ 30 ቢሊዮን ዶላር ብድር ላይ ዲፎልት ካደረገች በኋላ ነው። ኬንያ ውስጥም እንደዛ 2022 ላይ የኬንያ መንግስት በብድር እየተሰቃየ እያለ አይኤምኤፍ የበቆሎና የነዳጅ ድጎማ ካቆማችሁ ወደ 450 ሚሊዮን ብር እንሰጣቸዋለን ብለው ሲያቆሙ ማለት ነው ድጎማውን ሰጧቸው። ታዲያ ኢትዮጵያም ይሄ ነው ማለት ነው የተፈጠረባት ያለው። አይኤምኤፍ ሎን ባይዘው በጣም ትንሽ ሀገራት ነው ላይክ ሪጀክት የሚያደርጉት። ለምሳሌ ቱኒዚያ ሪጀክት አድርገው ነበር እና ተመሳሳይ ነገር ተጠይቀው ላይ ድጎማ ቁሙ ወደ 130 ካምፓኒዎች ፕራይቬታይዝ ይደረጉ ሪስትራክቸር ይደረጉ ሲላቸው ቱኒዚያ ፕሬዚደንት የሀገሪቱን ቀይ ውስጥ የሚከት ነገር ነው አላደርግም ብለው ሪጀክት አድርጓቸው ነበር። አይኤምኤፍ የጭንቀት ጊዜ ደራሽ የሚባል አበዳሪ ነው ማለት ነው። እናም ሲያበድር ዋጋ አስከፍሎ ብዙ ሪኳርመንቶች ይዞ ነው የሚመጣው ማለት ነው። ከኢትዮጵያ ጋር ያለው ሪሌሽንሽፕ ሲያበድሩ ምን ምንድነው ሪኳየር የሚያደርጉት እና የብድራቸው ኢፌክት ደግሞ እስከ መች ነው የሚቆየው የሚለውን በሚቀጥለው ቪዲዮ እሰራላችኋለሁ። ይመቻችሁ።